እያንዳንዱ ትውልድ የራሱ ታሪክ አለው። በድፍረታቸው ታሪክን የለወጡ ወንዶችና ሴቶች። ነገር ግን በዓለም ላይ እስካሁን ከታዩ ታላላቅ ጀግኖች በመንግስታት ውስጥ አልተገኙ። እነዚህ ጀግኖች ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጎን ተጉዘዋል። ዛሬ ኢንሻአላህ ከእናንተ ጋር ጉዞ ለመጀመር በጣም ጓጉቻለሁ። ከነቢያቶች በኋላ ወደ ታላቁ የሰው ልጆች ህይወት የተደረገ ጉዞ፣ የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች። የህይወት ጉዟቸው ታሪክ ብቻ አይደለም፣ ትምህርት ነው። ብንከተላቸው ብርሃን ናቸው። የትዕግስት፣ የመስዋዕትነት፣ የፍቅር፣ የጀግንነትና የማይናወጥ እምነት ማሳሰቢያዎች ናቸው። አላህ እንዲህ ሲል ይገልጻቸዋል። ወለዚነ መዐሁ አሽዳኡ ዐለል ኩፋሪ ሩሐማኡ በይነሁም፣ በመካከላቸው መሐሪ፣ ለእውነት ጠላቶች ላይ ግን የጸኑ ናቸው ይለናል። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ባልደረቦቼ እንደ ከዋክብት ናቸው፣ ብትከተሏቸው ትመሩባቸዋላችሁ ብለውናል። በእያንዳንዱ ክፍል ውስጥ ዓለምን የለወጡትን እነዚህን ጀግኖች እንቃኛለን። ትግላቸውን፣ መስዋዕትነታቸውን፣ እምነታቸውን እንዲሁም ከነሱ ህይወት ትምህርትን እንወስዳለን። ስለዚህ የእስልምናን እውነተኛ ጀግኖች ለማግኘት ዝግጁ ከሆናችሁ ሰብስክራይብ አድርጉ፣ ሼር አድርጉ፣ እናም በየሳምንቱ ይከታተሉ። እነዚህን የእስልምና ጀግኖችን ለመገናኘት እንኳን በደህና መጣችሁ። አላህ ልባችንን ይክፈትልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።